አብሮኝ ሲሳይ ይባላል። በሽሻ በቀበሌ በስላሴ የተፈረሙ ነው። 3 ልጆች አሉ። አባታቸው ወታደር ነው። በወታደር ነው ኖረው ብዙ ችግሮች አሉ። ግን ለሰምራቸው በጣም መልካምና ጥሩ ሰው ስለነበረ ያለው ችግር ነበር። ከመመዝገቢያቸው ጀምሮ ከመመዝገቢያ አቅም እንኳን ያለው ተራርቶ በመመዝገቢያ ነፃ ይመዘግብልን እንኳን ደብተር ለ3 ልጅ ነው ልጅ በከባድ እስክሪብቶ ይከብዳል። ደብተር ልቅ ዋጋ ነው አይደል? እስክሪብቶ አንድ እስክሪብቶ ነው ስንት ብር ያላቀዋል? 20 ብር 25 ብር ነው አይደል? 25 ብር እስክሪብቶ ዋጋ 25 ብር ተናውጣት ስንት አመጣን ነው። ስለዚህ ይሄ ትልቅ ዋጋ አለው ለኛ ትልቅ በጣም ትልቅ ዋጋ ስላለ ደስ ይለናል። ዳውላ ያሳው ኑሮ ወርከና ያው እንግዲህ አሁን እኔ ሰርቼ የምኖረው አሸዋ ነው፣ ጭቃም ነው። በማህበር በጥቃቅን ተደራጅተን አሸዋ ነው የምሰራው። በጉልበቴ እንደገና ደግሞ ድንጋይ እየቀጠቀጥኩ ነው ባለቤቴ ጋር። ያው ግን ቤትሽ እንደ ቤቴ ነው። ኑሮ እያጨናነቀ ነው። ሁላ ላሻጃችን ነው። እንዴት አድርገን እንደምንኖር እዚህ ነግራችኋል። ግን አኗኗራችን አሁን ኑሮ ሁኔታ በጣም እናመሰግናለን። አዲሱ ትውልድ ሀገሩን በውል አውቆ ያለውን ሀብት አውቆ እንዲጠቀም እና ሲጠቀም ደግሞ የተማረ ሆኖ እንዲጠቀም ለማድረግ የምንሰራው ስራ ነው። ያንን የዛሬውነት ኮምቦልቻ ላይ የምንዘክረው በዚህ መንገድ ነው ማለት ነው። የነጋገር ተረካቢ ህጻናት በጣም ጠንክረው በርትተው እንዲማሩና ሀገራቸውን በቀጣይ በልማት ጎዳና እንዲወስዱ ተማሪዎችን ይህንን እለት በማስመልከት ነገ ሀገራቸውን መጻኢ ዕድል የሚወስኑ ህጻናት ስለሆኑ እለቱን የምንዘክረው ይሄንን አስመልክተን ነው። እንደ ኮምቦልቻ በርካታ ያንሰራራንባቸው ልማት ዘርፎች አሉ። አንዱ የልማት ዘርፍ ትምህርት ነው። ትምህርት ላይ በርካታ ሀብት ኢንቨስት አድርገናል። ጥሩ ውጤትም እያየን ነው። በትምህርት የለማ ሀገር ደግሞ ልማቱ ቀጣይነት ይኖረዋል ማለት ነው። ስለዚህ እዛ ላይ ትኩረት አድርገን እየሰራን ያለ ነው። በተለይ የተማሪ ቁሳቁስ ማሟላት የማይችሉ ልጆቻቸውን በትምህርት ቤት ተንከባክበው ወደ ትምህርት የሚልኩ ወላጆች ቁጥራቸው በጣም ውስን ነው። በከተማ ደረጃ ደግሞ ድህነት በጣም ብዙ ፈርጅ አለው። ያንን ታሳቢ አድርገን ህፃናትን ለይተን ልክ ትምህርት ቤት ምገባ ላይ እንደሰራ ነው የተማሪ ቁሳቁስ አሟልተን ትምህርት ቤት እንዲሄዱ ነው ጥረት እያደረግን ያለ ነው። ቅድም እንዳልኩት የቤት አቅርቦት ድህነት ተኮር ስራ ነው ብለን ሰርተናል። የትምህርት ቤት ምገባ ድህነት ተኮር ስራ ነው ብለን ሰርተናል። ሌሎችም ድህነት ተኮር ስራዎች ሰርተናል። በተመሳሳይ ደግሞ ህፃናት ላይ ከትምህርት ቤት እንዳይቀሩ ባለሀብቱ፣ ነጋዴው፣ ነዋሪው በመተባበር ተማሪዎችን ወደ ትምህርት ቤት ይዘው የሚሄዱ ቁሳቁስ ደብተር፣ ቦርሳ፣ እርሳስ፣ ላጲስ፣ የጽህፈት መሳሪያዎችን በሙሉ አሟልተን ትምህርት ቤት እንዲሄዱ እያደረግን ነው። በባለፈውም አመት በጣም ከፍተኛ ንቅናቄ ሰርተናል። በዚህ አመት ደግሞ በጣም የተሻለ ንቅናቄ ሰርተናል። ከ6500 በላይ ደርዘን ደብተር ለተማሪዎች ያሰባስበናል ማለት ነው።